ደብሮኛል። እስኪ ቆንጆ ታሪክ አውሩኝ። በቃ እኔ ላውራችሁ። በጣም ቆንጆ እንግዳ የሆነ ነገር ነው ዛሬ የማጫወታችሁ። ተዘግጁ? ኦኬ። እስኪ ስለ አትላንቲስ እናውራ። በተለያዩ ፊልሞች ላይ በተለያዩ ቦታዎች ላይ አትላንቲስ ስለምትባል ከተማ ሰምታችኋል ብዬ አስባለሁ። አትላንቲስ ማነች? የት ነው ያለችው? እንደሚባለው ጠፍታለች ወይስ ደግሞ ከባህር ውስጥ ራሷን ደብቃ ግዙፍ የሆነ ስልጣኔ መስርታለች? ዛሬ በዚህ ቪዲዮ የምንለው ብዙ ነገር አለን። በተለይም ደግሞ ለዘመናት ዩፎ ናቸው ብለን ስንረዳ ከሌላ ሶላር ሲስተም የመጡ ጋር ላይክ ፊገሮች ናቸው ብለን ስናስባቸው የኖሩት በራሪ አካላትን የያዙት እንግዳ ፍጡራን ምናልባትም ከውሃ ከውቅያኖሶቻችን ስር የሚገኙ የኛው ጎረቤቶች ሊሆኑ እንደሚችሉ የታዩትን ፍንጮች በማስረጃ ተደግፈን እናወራለን። የትም መሄድ የለም። ዛሬ ይህ እንግዳ ዓለም ነው። ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ወደ አትላንቲስ ጉዳያችን እንሄድ። ከ12000 ዓመታት በፊት የሳይንሱን ትረካ ከተከተልን እዚች ዓለም ላይ እንግዳ የሆነ መነዋወጽ ተከስቶ ነበር። ይሄ በተለያዩ ባህሎችና እምነቶች የታወቀና የተመሰከረለት ጉዳይ ነው። የሳይንሱን ቁጥር ተከትለን ከሄድን 12000 ዓመት በጣም የራቀ ቁጥር አይደለም ማለት ነው። ከዚህ ላስት አይስ ኤጅ ብለው ከሚጠሩት ጊዜ በፊት ስለነበረው የሰው ልጅ አኗኗር ብዙም መረጃ የላቸውም። እንዲያውም የስልጣኔ ጭላንጭል እንኳን የታየው ከ7000 ዓመታት በፊት ብቻ ነው ብለው ስለሚያስቡ ከ12000 ዓመት በፊት ባለው ህይወት የሰው ልጅ ከዝንጀሮ መለስ ያለ አኗኗር ውስጥ ይኖር ነበር ነው የሚለው የዘመናችን ሳይንስ። ነገር ግን አሁን እየተረዳ ነው እንደመጣ ነው ሳይንቲስቶቻችን ሳይንስን አይደለም ሳይንቲስቶችን ነው ወቅሰው የዘመናችን ሳይንቲስቶች አደርባይ ብዙ ምሁራኖች ሞልተዋል። ፖለቲከኞቻችን ጭራሽ ለህዝብ ጥቅም ምናምን የሚታመኑ አይደሉም። ገንዘብ ያላቸው ነጋዴዎችም እንደዛው ስለ ዓለም ሰላም ስለ ህዝብ ቁጥር ምናምን የሚያስጨንቃቸው ነገር የለም አዝሎንጋዝ ገንዘብ እስከሰሩበት ድረስ። ስለዚህ ሀያል የምንላቸው እውቀትን፣ ገንዘብን፣ ፓወርን ምናምን አኪሙሌት ያደረጉ ሰዎች ለጄኔራል ፐብሊኩ ምንም አያስቡም። እየተገለጠ የመጣው እውነት እሱን የሚያሳዩ በጣም በርካታ የተደበቁ ነገሮችን ነው ቀስ እያደረጉ ለራሳቸው በሚመቻቸው ጊዜ የሚለቁልን። ከነዚህ ውስጥ አንዱ የዩፎዎች ጉዳይ ነው። ስለዚህ ስለ ዓለም የቀደመ ታሪክም ሆነ አሁን ላይ የሰው ልጅ ስለሚያውቃቸው እውቀቶች የምንረዳው የምናውቀው እነሱ የሚመግቡንም ብቻ ነው ማለት ነው። this is so bullshit። ማንኛውም የአትላንቲስን ጉዳይ እንነጋገርና ከዚህ ከላስት አይስ ኤጅ በፊት ከነበሩ ቦታዎችና ግዙፍ ስልጣኔ ገንብተው ከነበሩ ህዝቦች ውስጥ ዋነኞቹ አትላንቲሶች ናቸውና እነዚህ አትላንቲሶች በጣም ትልቅ የሆነ ደሴት ላይ የሚኖሩ የራሳቸው የሆነ እንግዳ የሆነ የስልጣኔ አቅም የነበራቸው ህዝቦች ናቸው። ደሴታቸው ክብ ቅርጽ ነው። ክቦቹ ውስጥ እርስ በርስ ደግሞ የተሳሰሩ የመሬትና የውሃ ክብ ቅርጾች አሉ። ከተማቸው መሃሉ ሴንተሩ ላይ ደግሞ ግዙፍ የሆነ ቤተ መቅደስ ገንብተው የውቅያኖስን አምላክ የውሃ አምላክ የሆነውን ሀያሉን ፒሳይደንን ያመልኩ ነበር ይለናል። ስለ አትላንቲስ ያሉን መረጃዎች ከአፍ የተረፈው በመጽሐፍ ተጽፎ የምናገኘው ብቸኛ መረጃ ታላቁ ፈላስፋ ፕሉቶ ጽፎት ያለፈውን ነው። ፕሉቶ የዚችን የአትላንቲስን ነገር እንደ እውነተኛ ታሪክ ተቀብሎ ነው ጽፎ ያስተላለፈልን። እውቀቱንም ከግብጾች እንዳገኘው ይናገራል። ነገር ግን ግብጾች የዓለምን ታሪክ ይሰንዱበት የነበረ ዓለም ላይ የነበሩትን ጽሁፎቹ ሊሰበስቡበት የነበረና መመራመሪያ ቦታቸው ላይብረሪ ኦፍ አሌክሳንድሪያ የሚባለው ቦታ ስለጠፋ ስለወደመ በርካታ ታሪኮች ጎዶሎ ሆነው ለኛ ሳይደርሱን ቀርቷል። this is unfortunate። እና ፕላቶ የገለጻት ይቺ ክብ ከተማ ይቺ ሀያል ስልጣኔን የገነባች ከተማ ፍርስራሿም ስላልተገኘ የዘመናችን ሳይንቲስቶችና አርኪኦሎጂስቶች አትላንቲስ ተረት ናት ብለው እንዲያምኑ አስገድዷቸው ነበር። ነገር ግን የተለያየ ቦታ ላይ የሚደረጉ ቁፋሮ በአንድም በሌላም የፕላቶን ቪቪዲዮን ምስል ከሳች የሆነ የአትላንቲስን ስትራክቸር እየመሰላቸው ስለተገኘ በርካታ ቦታዎች ይሄ ነው አትላንቲስ ተብሎ ሃይፖቴሳይዝ ይደረጋል። ከነዚህ ቦታዎች ውስጥ አንደኛው የሰሃራ በረሃ አይን ተብሎ የሚጠራው ቱኒዚያ ውስጥ የሚገኘው ራይካትስ ስትራክቸር የሚባል አለ። ስታዩት 40 ኪሎ ሜትር የሚለጠጥ በክብ የተሰራ ስትራክቸር ነው። ከዚህ በፊት ውሃ እንደነበረበትም ተረጋግጧልና አትላንቲስን ይመስላል። ነገር ግን አርኪኦሎጂስቶች ይሄ የስነ ምድርን ስትራክቸር የሚያጠኑ ሰዎች ይሄ ሰው ሰራሽ ሳይሆን ፍጹም ተፈጥሯዊ ስትራክቸር ነው በማለት አትላንቲስ እንዳልሆነ
ተናግረዋል። ከዛ በተረፈ ግሪክ ውስጥ ሳንቶሪኒ የሚባል ቦታ አለ። አዞራስ አይላንድ የሚባል አትላንቲክ ውቅያኖስ ውስጥ እሱን የሚመስል አለ። ስፔን ውስጥ አንዳሉዚያ ተመሳሳይ በሆነ አይነት መልኩ የአትላንቲስን ገለጻ የሚመስል ቦታ ተገኝቷል። ኢንዶኔዥያም እንደዚሁ ወደ ሜክሲኮም ብትሄዱ ሰሜን አፍሪካና አሜሪካ ድረስ አትላንቲስ ይችናት ተብሎ የታሪክ ሽሚያ ይደረጋል። ነገር ግን በጣም እንግዳ ከሆኑት አትላንቲስ ይችነች ከሚባሉ ቦታዎች ውስጥ ዛሬ የምናየውና ትኩረቴን የሳበኝ አንታርክቲካ አህጉር የአትላንቲሶች መገኛ ነው የሚለው ሃይፖቴሲስ እና ከውቅያኖስ ጠለል በታች ያለው ስልጣኔ የነዚህ አትላንቲስ ህዝቦች ነው የሚለው ጉዳይ ነው። አይ ነው በጣም ኢንተረስቲንግ የሆነ ታሪክ እየነገርኳችሁ ነው። እኔ ራሱ የሆነ ሞር ኢንተረስትድ ሰውን ይታወቀኛል። እስኪ ለመሆኑ አትላንቲስን ምን ሰወራት ብለን ስንነጋገር ፕሉቶ አሁንም የሚነግረን ነገር አንድ በጣም አስገራሚ ያጠፋፍ ታሪክ ነው ያላት። ይብን በጣም ግዙፍ የሆነች ደሴት ነች እና ሰላማዊ የሆነ ስልጡን የሆነ አኗኗርን እየኖረች እያለ ከዕለታት በአንዱ ቀን ድንገት ከየት መጣ ያልተባለ እንግዳ የመሬት መንቀጥቀጥና ጎርፍ መጥቶ ዋጣት ነው፣ አሰመጣት። ሙሉ ደሴቷን ዋጣትና ቀበራት ነው ታሪኩ እና ጥርጣሬ የሚፈጥር አጠፋፍ ነው ያላት። ፕሉቶ የገለጸው ካላቸው ቴክኖሎጂ አንጻር ምግባረ ቢስም ስለሆኑ ምግባረ ብልሹ ስለሆኑ በራሳቸው እውቀት ጠፉ፣ ምግባር የሌለው እውቀት ያጠፋል የሚልን አይነት ሞራል ስቶሪ አስተላልፎ ያልፋል። ግን አጠፋፋቸው በጣም እንግዳ ነው። ምልክት ሳይተው ያለምንም ማሻራ ድንገት ከውቅያኖስ መሃል ቀሩ ማለት ነው። ከዛ በኋላ አትላንቲሶች አልተገኙም። ለወሬ ነጋሪ እንኳን አንድ ሰው አልተረፈላቸውም ነው እና ለዘመናት ይቺ አትላንቲስ የተባለች ቦታ ከነ ህዝቦቿ ጠፍታለች። የነበራት ስልጣኔ ግን አስደማሚ ነው ይላሉ አንዳንዶች። እንዲሁም እንደሚያምኑት አንታይ ግራቪቲን ማወቅ ያደረሰ እውቀት ነበራቸው። የክሪስታል ማለት ከከበሩ ድንጋዮች የሚገኝ ጥበብና እውቀት እሱን ሁሉ አሟልተው ያውቁ ነበረ። ኤነርጂን ማኒፑሌት ማድረግ ይችሉ ነበረ። ዓለማችን ካየቻቸው ምርጥ ጭንቅላቶች ውስጥ አንዱ የሆነው ኒኮላ ቴስላ የዩኒቨርስን ሚስጥር መረዳት ከፈለጋችሁ በፍሪኩዌንሲ በኤነርጂ እና በቫይብሬሽን ተገብታችሁ ይሄን ዩኒቨርስ አጥኑ ይል ነበርና በጣም የሚደንቅ ግጥምጥሞሽ የማይመስል የሚደንቅ ነገር አላቸው። የጥንት ስልጣኔዎችን አይታችሁ ከሆነ አብዛኞቹ በዚህ አይነት መንገድ ያስቡ ስለነበረ ኤነርጂ ማኒፑሌት የማድረግ አቅም ነበራቸው ይላል። ከነዚህ ኤነርጂ ማኒፑሌት የሚያደርጉ ሳውንድን ተጠቅሞ በጣም ግዙፍ የሆኑ እቃዎችን ማንቀሳቀስ ይችሉ ከነበሩ የመሬትን ሮቴሽን ተከትሎ ፍሪ የሆነ ኤነርጂ ለበነጻነት እስከፈለጉበት የአንሊሚትድ የሆነ ኤነርጂ ያገኙ ከነበሩ ቦታዎች ውስጥ አንዷ ይቺው አትላንቲስ ነበረችና ይሄ ሁሉ ረቂቅ የሆነ ነገሯ የት ገባ? እንደውም አንዳንዶች ክሌም እንደሚያደርጉት አንዳንዶች ብቻ አይደለም አይታችሁ ከሆነ የጥንት ስቶሪዎች ጠቅላላ ከዩፎዎችና ከሌላ ዓለም ፍጡራን ጋር ሳምሃው የሆነ ግንኙነት አላቸው ሱፐር ናቹራል ከሆኑ ቢንጎች ጋር። አትላንቲሶችም እንደዛ ነበራቸው ይላል እና ይሄ ሁሉ እውቀት ይዘው ወዴት ተሰወሩ? እውነት የመሬት መንቀጥቀጥና ጎርፍ ይችን አስደናቂ የሆነች ደሴት ሲውጣት ከነዘላለሙ ምን ውቅያኖሳችን ውስጥ እየቀበራት ነው ወይ? አይ ዶንት ቲንክ ሶ። ምክንያቱም ሌላ ክሌም የሚያመጡ ሰዎች አሉ። እንዴት አትሉኝም? ዋት ኢፍ አትላንቲስ አልጠፋች ቢሆንስ? ምናልባት የምድር ኑሮ ሰልችቷችሁ አዲስ የሆነ አኗኗር ሀቢታት ቀይረው መኖሪያ ቀይረው ውቅያኖስ ውስጥ ኖሮ ቢሆን? እንደዚህ የምላችሁ ከመሬት ተነስቼ አይደለም፣ ያው ከውሃ ተነስቼ ነው። እሺ ማስረጃ ልነግራችሁ ነው፣ ወይም ደግሞ እናንተ አገናኙት ታሪኩን። ሁሉም ጥንታዊ ባህሎች፣ ሁሉም ጥንታዊ ስልጣኔዎች፣ ሁሉም ሃይማኖቶች በሚባል ደረጃ ከሆነ ሱፐር ናቹራል ቢንግ ጋር ግንኙነት አላቸው። በድንጋይ ላይ ጽሁፎቻቸው፣ በስክሪፕቸሮቻቸው፣ በትውፊቶቻቸው ይሄ ነገር ሲተላለፍ ኖሯል እና እንዲሁም ጄኔቲካሊ ኢንጂነርድ የተደረጉ የሚመስሉ ድቅል ፍጥረታት አሉ። ከዚህ ዓለም የማይመስሉ ሌላ ፍጡራን አሉ፣ ሰው የሚመስሉ ክንፍ ያላቸው ፍጡራን አሉ ምናምን አይደለ? ሌላው የሚጋሩት ነገር በራሪ ዲስኮች፣ የእሳት ሰረገላም ተባለ፣ በራሪ ክብ ነገሮችም ተባሉ፣ የአማልክቶች መቀመጫም ሆነ በጣም በፍጥነት የሚጓዙ ነገሮችም እንደኖሩ የሚታወቅ ጉዳይ ነው እና እነዚህ ነገሮች ሰፊ የሆነ ግንኙነት ቢኖራቸውም ከሰው ልጆች ጋር ሳይንስ ከመጣ በኋላ ግን እየተካዱ ሞር ችላ እየተባሉ የመጡ ስቶሪዎች ሆኑ እና በሰለጠነው ዓለም እንዲያውም
እንደዚህ አይነት ዩፎ ሳይቲንግ የሚባል ነገር አለ አይደል? ሪከርድ ይደረጋል። የሆነ ሰው መጥቶ ዩፎዎች አይቻለሁ ወይም ደግሞ አብዳክሽን ስቶሪዎች ይኖራሉ፣ ዩፎዎች ጠልፈው ወስደው ይመለሱኝ ምናምን። እኛም ሀገር ነበር እንዲያውም አፉድ አጓ የሚባል ሰው ተወስዶ ነበር 1986 ኦር ሳምቲንግ ጋዜጣ ላይ የወጣ ጽሁፍ ነበር። እንዲሁም መስማት ከፈለጋችሁ ግሩም ተበጄ በራሱ የዩቲዩብ ቻናል ተርኮት ነበር። በተለያዩ ሀገራት የተለያዩ ሰዎች ጋር ይገናኛሉ እነዚህ ፍጡራንና በብዛት ከሚታዩባቸው ቦታዎች ውስጥ አንዱ እንደዚህ ስልጡና ሀገራት መቼም የባህር ሽሚያ አላቸው አይደለ? ባህር ላይ ያላቸው ኮምፒቲሽን ይታወቃልና ግዙፍ መርከቦቻቸውን ጭነው ምናምን ከነሱ የሚነሱ አውሮፕላኖች ውቅያኖሶችን ይቃኛሉ። በሰብማሪኖቻቸው የጥልቁን ውቅያኖስ ያስሳሉ። የተለያየ ምርምር ይካሄዳል ምናምን። ኮምፒቲሽኑ ፊርስ ነውና በዚህ ጊዜ የሚያጋጥሟቸው በጣም እንግዳ የሆነ ነገር አለ። እንደምታውቁት በራሪ አውሮፕላኖቻችን የጦር ጀቶቻችን ምናምን የሰው ልጅ ስልጣን የደረሰባቸው ከድምጽ ፍጥነት በጣም ብዙ ጥፍ የሚጓዙ ምናምን አሉ። በጣም ፈጣኖች ናቸው ጀቶቻችን። እነሱን እንደምንም የሚቆጥሩ የኤሊና የመኪና ያክል የፍጥነት ልዩነት ያላቸው ከመቀጽበት ታይተው የሚሰወሩ በራሪ አካላትን ግን ያገኙ ነበር እነዚህ የጦር ጀት አብራሪዎች ማለት ነው። እና ምንድነው የሚያደርጉት? እነዚህን ሌላ ስልጡን ፍጥረታት በሚያዩበት ጊዜ ሪፖርት ያደርጋሉና ሪፖርት ሲያደርጉ ግን የሚቀበላቸው ሰው ለማንም እንዳይናገሩ ያስጠነቅቃቸዋል። አንደኛ ያዩት ሚስጥር ካለ ደግሞ እነዛ ሰዎች ይጠለፋሉ፣ ምናልባትም ሊገደሉ ይችላሉ በራሳቸው መንግስታት ማለት ነው። ካልሆነ ግን እንደ እብድ ይቆጠሩና መድኃኒት እንዲወስዱ ይታዘዛሉ። ሳይኪያትሪስት እንዲያዩ ይደረጋሉ። በጓደኞቻቸው እንዲገለሉ ዛያር ደሊዥናል ሃሉሲኔት እያደረጉ ነው፣ እየቃዡ ነው ምናምን የሚባል ወሬ ይወራባቸዋል። ሶሻሊ ይገለላሉ፣ ከፖለቲካ ይገለላሉ ምናምን እና ይሄንን ስለሚያውቁ እንደዚህ አይነት ስቶሪዎች ቢደርሱባቸው ማለት ነው ዴሉዥናል ላለመባል እብድ ላለመባል ሲባል ብዙ ጊዜ ይደብቃሉ ማለት ነው። ሚስጥሮቻቸውን ወጥተው የተናገሩትም እንዳይናገሩ ድጋሚ ስለዛ ነገር እንዳያወሩበት የሚያስገድድ ያልተጻፈ ሕግ እላያቸው ላይ ተጭኖ ነበር ማለት ነው። የሚገርመው ነገር ግን እያንዳንዷ ዲቴል ያዩት ይመዘገብ ነበር። ለዘመናት የአሜሪካን ጨምሮ የተለያዩ ሀገር መንግስታት የነዚህን የሌላ ፍጥረት ይሁን ምንነታቸው የማይታወቁ ግን ከኛ የተሻለ እንግዳ የሆነ ስልጣኔ ዲቨሎፕ ያደረጉ ፍጥረታት ጉዳይ ሲጠየቁ እንደሌሉ ሲያስተባብሉ ኖሩ። አስተውላችሁ ከሆነ ባለፈው ዶናልድ ትራምፕ ሲመረጥ ቃል ከገባባቸው መሰረታዊ ጉዳዮች ውስጥ የዩፎን ጉዳይ ዲስክሎዝድ አደርጋለሁ፣ ያሉትን ዶክመንቶች ለህዝብ ይፋ አደርጋለሁ የሚለው ፖይንት ዋነኛው ነበረ። እንዳለውም የተወሰነ እርምጃ ተሄዷል። አሁን የአሜሪካ መንግስት ጨምሮ የተለያዩ መንግስታት የካናዳ፣ የብራዚል እያላችሁ ብትቆጥሩ ጀርመን፣ ዩናይትድ ኪንግደም እያላችሁ ብትሄዱ እነዚህ ዩፎ የሚባሉ የማናቃቸው በራሪ አካላት ከኛ ውጪ የሆነ ስልጣኔ ያላቸው ፍጥሮች መኖራቸው የታመነ ጉዳይ ነው። እየካዱት ያለ ደግሞ አሁን ያለው ምንድነው? አልተገናኘንም እነሱ ጋር እስካሁን አላገኘናቸው ምን ይምሰሉ ምናምን አናውቅም የሚለው ነገር ነው። ዳትስ ቡልሺት ይታወቃል። ከነ ፎቶግራፋቸው ከነ ምናምን ከነ ሰላቸው ምናምን አለ። ለዘመናት በፊልሞቻቸው ሲነግሩን የነበሩትን አይነት ነው ይብዛ የሚነስም ቅርጽና መጠናቸው ምናምን ማለት የተለያየ አይነት ስፒሺስ አላቸውና እነዚህ ፍጡራን ስናምን ስንረዳ የነበረው ከሌላ ሶላር ሲስተም ወይም ከሌላ ፕላኔት የመጡ ምናምን ፍጡራን አድርገን ነው። ነገር ግን መረጃዎች እንደሚያሳዩት ከሆነ ወደ ላይ ወጥቶ የቀረ በራሪ አካል የለም። ሁሉም የሚነሱት ከውሃ ነው፣ የሚገቡትም ተመልሰው ወደ ውሃ ነው። ስለ ውቅያኖሳችን የምናውቀው ነገር የለንም። በተለይም ደግሞ ናሳ እንደ ጠፈር ምርምሩ ሁሉ የውቅያኖሱን ለማሰስ ፕሮጀክት ከጀመረ በኋላ ወዲያው መተውን ስናይ በምን ምክንያት ብለን እንድንጠይቅ ያደርገናል። ኦፍ ኮርስ የውቅያኖሱ ምርምር በጣም ከባድ ነው። ፕሬሸሩ አንደር ዋተር ለመጓዝ ያለው ሁኔታ በጣም አስቸጋሪ እንደሚሆን ግልጽ ነው። ግን ስለ ውቅያኖሳችን የምናውቀው በጣም ትንሽ ነው። በየጊዜው አዳዲስ ስፒሺሶች ይገኛሉ። ፕላስ እነዚህ በሶናር ቴክኖሎጂ ታጅበን ስናያቸው ደግሞ ያልተለመደ እንቅስቃሴ የሰው ልጅ ሊያስበው ከሚችለው ስልጣኔ በላይ የሆነ ዊርድ የሆነ እንቅስቃሴ የሚያደርጉ ፍጥረታትን እንመለከታለን። ይሄ ቸልተኞች ካልሆናችሁና ምናልባት ኢንተረስትድ ከሆናችሁ ሰርች ማድረግና በቀላሉ ማግኘት የምትችሉት መረጃ ነው የሚያወራላችሁ። በጣም ፋሲኔቲንግ የሆነ እንግዳ የሆነ ዓለም ላይ እንደምንኖር ግልጽ የሆነላችሁ ይመስለኛል። ታዲያ እነዚህ ከውቅያኖስ እየወጡ ከወደ ውቅያኖስ የሚገቡት በሶናርና በራዳር ቴክኖሎጂዎቻችን ውልብ ሲሉ ብቻ የምናውቃቸው ልንከተላቸው የማንችላቸው እነዚህ ፍጡራን እነማን ናቸው? ውሃ ውስጥስ እንደዚህ አይነት ረቂቅ የሆነ ስልጣኔ መመስረት የቻሉት ምን አይነት ጭንቅላት ቢኖራቸው ነው? ምን አይነት ፍጥረቶችስ ቢሆኑ ነው? አርዜ ዴንጀረስ ሊያጠፉን ይፈልጋሉ? ወዳጅ ሊሆኑ ይፈልጋሉ? ወይስ እንደ ተራና
ኢቮሉሽኑን እንዳልጨረሰ አንድ ፍጥረት ነው የሚመለከቱን። ምንም የምናውቀው ነገር የለም። የመኖራቸውን ጉዳይ ግን አሁን የዓለም መንግስታት በመረጃ አጅበው ዲክላሲፋይድ እያደረጓቸው ያሉት መረጃዎቻቸው ያመለክታሉ። ዓለም ላይ ማአት አይነት ቴስቲመኒዎች እነዚህን ፍጡራን የማየት ምስክርነቶች አሉ። ይሄ ግልጽ ከሆነ እና እነዚህ የውሃ ውስጥ ስልጡን ፍጡሮች ያኔ ከ12000 ዘመን በፊት በአንድ ቀን አዳር ከውቅያኖስ በስር ከመሬት በታች የተሰወሩ ወይም ጠፉ ብለን ያመናቸው አትላንቲሶች ይሆኑን? የውቅያኖስና የውሃ አምላክ የሆነው ኃያሉ አምላካቸው ፖሳይደን ጥበብን ሰጥቷቸው ከውሃ ውስጥ የመኖርን ጥበብ አግኝተውት ይሆኑ? እኛ ያልተረዳነውን ድንቅ የሆነ ግኝት አግኝተው እንደዚህ አይነት ረቂቅ የሆነ ቴክኖሎጂ ዲቨሎፕ አድርገው ይሆን ወይ? የኔም ጥያቄ ነው። ወደ ሁለተኛው ሃይፖቴሲስ ወይም ቲዮሪ እንለፍ። ሌላኛውና ፋሲኔት የሚያደርገኝ አትላንቲሶች ይኖሩበታል፣ አትላንቲሶችም ካልሆኑ ደግሞ ሌላ ስልጡን የሆነ ህዝብ ግን አለበት ተብሎ የሚታመነው ቦታ የአንታርክቲካ አህጉር ነው። በረዶ አህጉር አይደል? በጣም ግዙፍ እኮ ነው አንታርክቲካ በነገራችሁ ላይና የትኛውም ኮሜርሻል አውሮፕላን እንደፈለገ በዛ አካባቢ ማለፍ አይችልም። ሁሉም የዓለም ሀገራት ምንም ያክል ይጣሉ አይስማሙ እንጂ በአንታርክቲካ ጉዳይ ተስማምተው ውል የፈረሙበት ጉዳይ ነው። የተፈቀደላቸው ስፔሲፊክ የሆኑ የጦር ቤዞች ይኖራሉ። የተወሰኑ ስውር የሆኑ የሪሰርች ሴንተሮች ከመኖራቸው ውጭ አንታርክቲካ ላይ በተለይ አይሶል ብለው ከሚጠሩት የበረዶ ግድግዳ ባሻገር ማንም ሰው እንደፈለገ ይፈልግ ባለሀብት ባለ ተጽዕኖ ፈጣሪ ምናምን ሊሆን ይችላል መሄድ አይችልም። ለምን ስንል ለእናንተ ደህንነት በማሰብ ነው። የአስቸጋሪ የሆነ አየር ንብረቱ ምናምን የሚል መሰከሻ ያቀርቦልናል ማለት ነው። ያው ልናምናቸው አንችልም ብዬ አስባለሁ። ፐርሰናሊ ያላምናቸው እና 1946 ላይ አሜሪካኖች ኃይላቸውን ማሳየት ፈለጉ። ምን ያክል ኢንኮንትሮል መሆናቸውን ዓለም ላይ ምናምንና ለ6 ወር የሚቆይ ዘመቻ በርካታ የጦር መሳሪያቸውን ጭነው ወታደሮቻቸውን ይዘው አንታርክቲካ ላይ ሰፈሩ ማለት ነው። ታዲያ በ6 ሳምንታቸው እየተንከለከሉ ተመለሱ። ዋትስአፕ ሲባሉ እንዲህ በጣም አስቸጋሪ የሆነ አየር ንብረት ነው ያለው የሚል ሪፖርታቸው ላይ ያስገቡ። እዚህ ቴስቲሞኒዎች ግን የሚናገሩት የዓይን እማኞች እነዚህ በራሪ ዲስክ ብርማ በራሪ ዲስክ ያላቸው ፍጥረቶች አባረሯቸው፣ አስወጧቸው ከቦታቸው ነው። ሌሎች እንደዚሁ በተለያየ ጊዜ በዛ አየር ክልል ላይ የበረሩ ሰዎች ስቴዲየም የሚያክል የመግቢያ በር አለ ከበረዶ ግድግዳ ባሻገር ይላሉ። ያንን በር አልፎ የገቡትም ደግሞ አብራሪዎች እንደሚናገሩት ፍጹም እንግዳ የሆነ ለምለም ምድር የክሪስታል ከተማና አድቫንስድ የሆነ የወደፊቱ ስልጣኔ ሊደርስበት የሚመስል አይነት ከተማ አላቸው ይላሉ። የተለያዩ አይነት ሰው የሚመስሉ ስፒሺሶች ተመዝግበው ዶክመንትድ ሆነዋል ማለት ነው። እዛ አካባቢ በተለያየ ጊዜ እነዚህ በራሪ አካላት እዛ ቦታ እንደታዩም አሁንም ዶክመንትድ የሆኑ መረጃዎች አሉ። ስለዚህ አንታርክቲካ ላይ የተሰወረው ነገር ምንድነው? እዚህ ዓለም ላይ የእውነት ኮንሺየስነስ ዲቨሎፕ ያደረግን ፍጥረታት እኛ ነን ወይ? ይሄ ስለ ዓለማችን ምን ይነግረናል? አንዴውም ምን ይሉናል መሰላችሁ መሪዎች ምናምን ለምንድነው እንደዚህ አይነት ነገሮች ለህዝብ ዲክላሲፋይድ የማይደረጉት ቶሎ ለምንድነው እውነቱ ከጄኔራል ፐብሊኩ የሚሰወረው ምናምን ስትሏቸው እነዚህ ነገሮች ማወቃችን እኮ ህዝቡ ሁሉ አወቀ ማለት ፖለቲካል ስቴቢሊቲውን ያናጋዋል፣ የኃይል አሰላለፉን ይቀይረዋል፣ ሃይማኖቶችን እንዲቀሩ ያደርጋቸዋል፣ የሳይንስን አጠቃላይ የወርልድ ቪዋችን ዓለምን የምንመለከትበት መንገድ ይረበሻል፣ ኪያውስ ነው የሚሆነው። ከዛ በኋላ መረጋጋት የሚባል ነገር አይኖርም። ስለዚህ የዓለምን አሰላለፍ ኢንሼፕ ለማድረግ ቅርጹን እንደያዘ ለማስጠበቅ ሲባል እውነቱ መሰወር አለበት ሰዎች ዝግጁ እስኪሆኑ ድረስ ምናምን ይሉናል። ሳሞ በፊልሞቻቸው በነገራቸው ላይ የሆሊውድ ዳይሬክተሮች ሲአይኤ፣ ፔንታገን እና ኤሪያ 51 ምናምን የመሳሰሉት ቦታዎች ድረስ እየተጠሩ መረጃዎች ለነሱ ብቻ ዲክላሲፋይ ይደረግላቸውና በፊልም መልኩ ፕሬዘንት እንዲያደርጉት ይሰራል። ይሄ ግልጽ የሆነ አሰራራቸው ነውና ፊልም ላይ ስታዩ እነዚህን ክሪቸሮች ምናምን ሁሉ ጊዜ ፋንታሳይዝ ተደርገው የሆነ ከዳይሬክተሩ ማይንድ የተፈጠሩ ምናምን ፊክሽኖች ብቻ እንደሆኑ መረዳት የለባችሁም። የጥንታዊ ጽሁፎች መዛግብቶች ምናምን ጠቅላላ ተረቶቻችን ሳይሆን ትውፊቶቻችን፣ ሃይማኖቶቻችን ምናምን ስለነዚህ ምንድነው ስለነዚህ ከሰው ውጭ ስላሉ ኮንሺየስነስ ስላላቸው ፍጡራን ይናገራሉ። በደንብ ነው የሚያወሩት እና እነዚህ ሁሉ ተረቶች አይደሉም ለማለት ያክል ነው። አትላንቲስ አንታርክቲካ ላይ ተሆን ሌላው ጥያቄ ነው።
እኔ እነዚህ ነገሮች በጣም ፋሲኔት የሚያደርጉኝ ጉዳዮች ናቸው። እነዚህ አይነት ነገሮች እናንተን በጣም ኢንተረስትድ ከሆናችሁ በእንደዚህ አይነት ጉዳዮች ላይ በደንብ ስለምናወራ ይሄንን ቻናል ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዛሬ ይዤላችሁ የቀረብኩት የአትላንቲስ ጉዳይ በዚህ አላበቃም። በሌላም ፕሮግራም እንመለስበታለን። ለዛሬ ግን ጨርሻለሁ። አመሰግናለሁ።